አረ ወገን አረ ባያችሁበት አትሆኑ። አዶናይ እኮ በኢትዮጵያ ታሪክ ተሰርቶ የማይታወቅ ታሪክ ነው የሰራ ዲቻ ቦይስን ከዛ ጎዳና ህይወት አውጥቶ እዛ አድርሳችኋል። ነፃነትን ደግሞ የቆሎ ነበር የምትሸጥ አሁን ከብዙ ድምፃውያን ጋር እያስተዋወቃን ነው። ለአንድ ሰው ለመያዝ እንኳን ይከብዳል እኮ በኢትዮጵያ ታሪክ አይደለም ተሰርቶ ቀርቶ ታይቶ የማይታወቅ ታሪክ ነው አዶናይ እየሰራ። ምን ሰርቶ ነው የምትሉ? ለምንድን ነው ባዩበት የምትሆኑ? ተፎካካሪያችን እየደረሰችብን ነው። ሁላችሁም የአዶናይን አካውንት ከስር ሜንሽን አድርጌላችኋለሁ እየገባችሁ ሊንኩ ባዮ ላይ ያለ ቦት በማድረግ አንድነታችን ፍቅራችን እናሳየው። ጊዜ አስቸኳይ ቪዲዮ ነው ለሁሉም ሰው። ምናልባት ሪፖርት ያደረጉ አካውንቴን እንዳያዘጉብኝ ለሁሉም ሰው 10 ጊዜ ኮፒ ሊንክና ሼር አድርጉልኝ። ለምንድነው መኪና ያልተሰጠኝ ነው ነገሩ? ስለዚህ እንደዛ ከሆነ መኪናው ስጣቱና ምናልባት ከኪራይ መኪና ትገላገል። ነገሩ ግን የመኪና ኪራይ አይደለም። ነገሩ ስለ ክብር ነው። ስለ ኢትዮጵያ በሙሉ አንድ የሚያደርግ ትክክለኛ ንጹህ የሆነ በጎ የሆነ ብሔር ሳይለይ ሃይማኖት ሳይለይ ለሁሉም የሚያከብር ምርጥ ቲክቶከር የዚህ ዓመት ሽልማቱ ነው። እሱ ነው የሚያሳስበንኛ። አንድ ጊዜ ቮት አድርጉኝ ብሎ አጭበርብሮ አይደለም ያ ሁሉ ቮት ያገኘው። ቪዲዮ ሰርተሽ ከሰይፉ ጋር ተገኝተሽ ያ ሁሉ ፎሎወርስ አታገኚ። አሁን ደግሞ በቴሌብር በ20 ብር የሚከፈል ማለት ነው። ማን ነው ከፍሎ አንቺን የሚመርጥ ያለው? አንተ ሰይፉ ደግሞ ማለት ነው። በዚህ ደረጃ ትወርዳለህ ብዬ ጠብቄም አላቅም። እንደ አንድ ፕሮፌሽናል ጋዜጠኛ የሚመራ ያለው ሰው ነው የምትደግፈው ወይስ ከመሬት አንስተህ ሰውን ለጥለህ ለማሸነፍ ነው የምታስበው? ምን ያክል ዘረኛ ብትሆን፣ ምን ያክል አስተሳሰብ ዜሮ ቢሆን ነው እንደዚህ አይነት ስራ የሰራኸው? ሁሉም ኢትዮጵያዊ ትንሹ ትልቁ ብሔር ሳይለይ በኦሮምኛ፣ በወላይትኛ፣ በአማርኛ፣ በትግርኛ ቮት አድርጉት እያለ ያለው እኮ ስለ አዶናይ ነው። እኛ ድራማ አይደለም የሚያስፈልገን። በአሁኑ ጊዜ ድራማ የምትሉት ከሆነ የ5 ዓመት ንግስቷ የምትሏት ከሆነ እስቲ ለምን አምናካቻምና ተሸንፈም ነበር? እሷ ድራማ ሰራች፣ አንጨብጭበናል። ሌሎችም እኮ ብዙ አሉ አቅም ያላቸው ወደ ማህበራዊ ሚዲያም ያልወጡ። እኛ የምንፈልገው ያለ ነው ትክክለኛው ሰው በአሁኑ ጊዜ ኢትዮጵያን እንደ አገር ሊያድን የሚችል ምርጥ ኢትዮጵያዊ በአሁኑ ጊዜ የሚያስፈልግ ሰው አዶናይ ስለሆነ ነው። አዶናይ ምረጡ እያለን ያለ ነው። የመኪና አይደለም ውድድሩ። አዶናይ መኪና ምንም አያደርግለትም። አዶናይ ይገባዋል። እንደዚህ አይነት ስራ መቀጠል አለበት ስላልን ነው። ስለዚህ መኪናው ስጣትና ትገላግለን ለኛም ማለት ነው። በሰይፉ ቀረበች የኢስት አፍሪካ የነበረው ውድድር ታዲያ ለምን ቮት አልጨመረችም? የኢትዮጵያ ቲክቶክ አዋርድ ሀክና ስለተጨበረበረ ነው። ሀክ ተደርጓል 100% ማለት ነው። ስለዚህ ሀክ የተደረገ ውድድር ደግሞ ብታሸንፍም ባታሸንፍም የኛ ሁሉ ጊዜ አሸናፊ አዶናይ ነው። አዶናይ እየተፎካከረ ያለው ከዩቲናስ ጋር አይደለም። ዩቲናስ በቮት አሸንፋው ሽልማቱን ብትወስድ ምንም አይመስለንም። ግን እየተፎካከረ ያለው ከቴሌቪዥን ጣቢያዎች ጋር ነው። ከቲክቶክ ክሪኤቲቭ አዋርድ አልጎሪዝም ጋር ነው። የቲክቶክ ክሪኤቲቭ አዋርድ አልጎሪዝም በየ1 ሰዓት በየ2 ሰዓት 2000 3000 እንዲጨምር ጀነሬት አድርገው ሰርተው ህዝቡን እያደናገሩት